ሴት አረብ አገር ሁና ወንድ ሀገር ውስጥ ሆኖ ኒካ ይቻላል? አባት አእምሮ በሽተኛ ነው፣ አጎት አህባሽ ነው፣ ትልቁን ሽርክ ይሰራል። አላውቅም፣ በጣም ቆየሁ ካየሁት ብዙም አላውቀው እና ኒካ ማሰር ይቻላል? ካልቻለ ቤተሰብ ሳይሰማ በቃዲ ብቻስ? አረብ አገር ሚስት እዚህ ሆና ባል እዛ ሆኖ ኒካህ ርቀት ምንም ችግር የለው። ኒካው ይሄ አይጎዳም። ለምን እዛ ወኪል ይገናኛል፣ ችግር የለም። ያንቺ ሐላፊ ይገናኛል ከባልሽ ጋር ከሙሽራው ጋር፣ ወይንም ደግሞ የባል ወኪል ጋር ያንቺ ወልይ ይገናኛሉ። አባትሽ አእምሮ በሽተኛ ከሆነ አያትሽ ናቸው የሚድሩሽ። አያትሽ ከሌሉ ልጅሽ ነው የሚድርሽ። ኧረ እኔ ገና ነኝ፣ ገና መጀመሪያ ማግባቴ ነው፣ አልወለድኩም፣ ልጅ የለኝም ካልሽ ደግሞ ወንድምሽ ይድርሻል። በእናት በአባትሽ የሆነ በአባት በእናት የሆነ ከሌለሽ የአባትሽ የሆነ ወንድም ይድርሻል። ያ ከሌለ ልጆቻቸው፣ እነዛም ከሌሉ የአባትሽ በአባትም በእናትም ወንድሙ፣ እሱም ከሌለ የአባትሽ በአባቱ የሚገናኘው፣ እነሱም ከሌሉ የአጎቶችሽ ልጆች። ይሄ ከታጣ በኋላ ቃዲ ጋር ይኬዳል። አስሱልጣኑ ወልዩ መላ ወልየ ለህ ብለዋል ነብዩ አለይሂ ሰላቱ ወሰላም። ቀደም ተከተሉን ይዘን እነዚህ ስነ አባት ሶላት የማይሰግድ ከሆነ ቢኖርም የለም። አጎት ሶላት የማይሰግድ ከሆነ ቢኖርም የለም፣ ሞቷል። አጎት የለሽም፣ አጎት የለኝም ማለት ነው። ወንድም ሶላት የማይሰግድ ከሆነ ወይ ሽርክ ከሰራ የለም፣ ቢኖርም የለም፣ እንደሌለ ከልመዕዱ ነው የሚታየው። ምክንያቱም የለም ሙስሊም አይደለም። ከዚህ ውጭ እነዚህ ቅደም ተከተል ከጠፉ ቃዲ ዘንድ ይኬዳል፣ ይጠየቃል። ዝም ብሎ አይደለም። ይቺ ሲርያ የምትባል ዝም ብላችሁ የሆኑ ሸውሴና ሸከማልን ፈልጋችሁ እሰርልኝ ነፍሴን ለነፍስ ሰጥቻለሁ ምናምን የሚባል ነገር እንዲያሰሯል አቻቸለች። ትክክለኛ የታወቀ እንደዚህ ቃዲ ከሆነ በማህበረሰቡ ውስጥ በዛ ይታሰራል ማለት ነው። ደህነኛ ከሆነ እሱም ቃዲውም ራሱ ማለት ነው። 10